በቤንሻንጉል ጉሙዝ ኮማሺ ዞን ምሽጋ ወረዳ አንገርሜቲ ቀበሌ ከኦሮሚያ ክልል ምስራቅ ወለጋ ዞን የተነሱ ታጣቂዎች ለሰዓታት በፈጸሙት ጥቃት ሴቶችና ህጻናትን ጨምሮ ከ15 በላይ ሰዎች መገደላቸውን ዋዜማ ከአካባቢው ነዋሪዎችና ከአንድ የወረዳ ስራ ኃላፊ ሰምታለች። በጥቃቱ ሌሎች ከ10 በላይ ሰዎች እንደቆሰሉና አራቱ ለህይወት የሚያሰጋ ጉዳት እንደደረሰባቸው ነዋሪዎች ለዋዜማ ተናግረዋል። የጥቃቱ ፈጻሚዎች የኦነግ ሸኔ ታጣቂዎች መሆናቸውም ምንጮች ጠቁመዋል። ለጊዜው ቁጥራቸው በውል ያልታወቁ ሰዎችም በታጣቂዎቹ ታግተው ተወስደዋል ተብሏል። ከጥቃቱ በኋላ የመንግስት የጸጥታ ኃይሎች በአካባቢው እንደተሰማሩም ተሰምተዋል። ሌላው ዋዜማ ስለ ጥቃቱ በስልክ ጥያቄ ያቀረበችላቸው የወረዳ ዋና አስተዳዳሪ ምትኩ ናኖ ስብሰባ ላይ መሆናቸውን በመግለጽ መረጃ ሳይሰጡ ቀርተዋል። የመቀሌ ከተማ ፍርድ ቤቶች በደህንነት ስጋት ሳቢያ ለጊዜው ስራ ማቆማቸውን አስታውቀዋል። ፍርድ ቤቶቹ ዳኞችና አቃቢያነ ሕግ በሚደርስባቸው ዛቻና ማስፈራሪያ የተነሳ የደህንነት ስጋት እንደተፈጠረባቸው ገልጸዋል። ፍርድ ቤቶቹ ስራ የቆሙት ግንቦት 8 ዘውዱ ሀፍቱ በተባለች ሴት ላይ የተፈጸመ የነፍስ ግድያን በመመልከት ላይ በነበረ አንድ የከተማዋ ችሎት ላይ የተፈጠረውን ረብሻ ተከትሎ ነው። የጤና ባለሙያዎች እያደረጉ ካሉት የስራ ማቆም አድማ ጋር በተያያዘ የኢትዮጵያ ፌዴራል ፖሊስ 47 የጤና ባለሙያዎችን በቁጥጥር ስር አውሎ ምርመራ እያደረገ መሆኑን አስታወቀ። የፌዴራል ፖሊስ ባወጣው መግለጫ የጤና ባለሙያዎችን በቁጥጥር ስር የዋለው ሰሞኑን የጤና ባለሙያዎች ያነሱትን የመብት ጥያቄ ሽፋን በማድረግ በሀገራችን ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር በማበር ህገወጥ የስራ ማቆም አድማ በማድረግ በጤና ዘርፉ ላይ ሁከት በመፍጠርና የታካሚዎችን ህይወት አደጋ ላይ በመጣል በመጠርጠራቸው መሆኑን ገልጿል። ተጠርጣሪዎቹ የጤና ባለሙያዎች ያነሱትን የደሞዝና ጥቅማጥቅም ጥያቄ እንደ ሽፋን በመጠቀም ህገወጥ የስራ ማቆም አድማ በማድረግ ሌሎችም ስራ እንዲያቆሙ ለአድማ በማነሳሳት የታካሚዎች ህይወት ለሞትና አደጋ እንዲጋለጥ በማድረግ ሁከትና ብጥብጥ በመፍጠር የተጠረጠሩ ናቸው ብለዋል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የህወሓት ሰራዊት የሚባል ነገር እንደሌለና ህወሓትም ሰራዊት ሊኖረው እንደማይችል ትላንት ምሽት ለኢትዮጵያ ዜና አገልግሎት በሰጡት ቃለ ምልልስ ላይ ተናግረዋል። ጌታቸው ህወሓት የሚመራው ሰራዊት አለኝ ማለቱ ተቀባይነት እንደሌለውም ገልጸዋል። ህወሓት ለ50 ዓመታት በአንድ ቦታ ላይ ተቸንክሮ የቀረና በሌሎች መስዋዕትነት ህልውናውን ለማስቀጠል የሚፈልግ ድርጅት ነው በማለት የተቹት ጌታቸው የዚህ ድርጅት አባል ሆኖ መቀጠል በራሱ አስቀያሚ ነገር ነው ብለዋል። አሜሪካ የሱዳን መንግስት በጦርነቱ ኬሚካል ጦር መሳሪያ ተጠቅመዋል በማለት ማዕቀብ ለመጣል መወሰኗን አስታውቃለች። የሱዳን መንግስት ኬሚካል የጦር መሳሪያዎችን መጠቀም እንዲያቆምም አሜሪካ ጠይቃለች። ማዕቀቡ የአሜሪካ ኩባንያዎች ወደ ሱዳን ምርቶችን እንዳይልኩና የሱዳን መንግስት ከአሜሪካ በሚያገኛቸው ብድሮች ላይ ገደቦችን የሚጥል ነው። የሱዳን ጦር ሰራዊት ኬሚካል የጦር መሳሪያዎችን በየትኛው ውጊያና መቼ ጥቅም ላይ እንደዋለ ግን አሜሪካ ለጊዜው አልጠቀሰችም። 2 የእስራኤል ኤምባሲ ሰራተኞች በአሜሪካ ተገደሉ። በአሜሪካ የሚገኘው የእስራኤል ኤምባሲ ሰራተኛ የሆኑት 2 ግለሰቦች በዋሽንግተን ዲሲ በሚገኘው የአይሁድ ሙዚየም ደጃፍ ላይ መገደላቸውን የሀገሪቱ ባለስልጣናት ተናገሩ። ዶናልድ ትራምፕ ደቡብ አፍሪካ ነጮችን እያሳደደች ነው ሲሉ ፕሬዝዳንት ራማፎሳን በጋዜጣዊ መግለጫ አፋጠጡ። ደቡብ አፍሪካ ለዘመናት የቆየ የመሬት ኢፍትሐዊነት ለመቅረፍ አልመዋል ያለችውን የመሬት ፖሊሲ ማውጣቷን ተከትሎ ከአሜሪካ ጋር እየተወዛገበች ትገኛለች። የሁለቱን ሀገራት ዲፕሎማሲያዊ ግንኙነት ለማሻሻል ወደ አሜሪካ ያቀኑት ሲሪል ራማፎሳ በደቡብ አፍሪካ ነጮች አርሶ አደሮች እየተገደሉ እንዲሁም እየተሰደዱ ነው በሚል ትራምፕ በጋዜጣዊ መግለጫ ላይ ሊያፋጥጧቸው ሞክረዋል። በዚህ ሳምንት ረቡዕ አሜሪካ ወደ 60 ለሚጠጉ አፍሪካነርስ ተብሎ ለሚጠጉ የደቡብ አፍሪካ ነጮች ጥገኝነት ከሰጠች ከሳምንት በኋላ ነው ራማፎሳ የሁለቱን ሀገራት ግንኙነት ለማደስ ወደ ዋይት ሀውስ ያቀኑት። ነገር ግን ፕሬዝዳንት ትራምፕ ጋዜጣዊ መግለጫ ላይ በደቡብ አፍሪካ ውስጥ በነጮች ላይ የዘር ፍጅት እየተፈጸመ ነው በሚል በመሪዎቹ የጋራ ጋዜጣዊ መግለጫ ላይ ማስረጃ ያሉትን ቪዲዮ እንዲታይ አድርገዋል።